እንጃ ጉብኝታችን አሁን የሚገኘው በዚህ ሙዚየም ውስጥ ነው። እንግዲህ እንደምታውቁት ከሆነ በሙዚየም ውስጥ የተለያዩ ቅርሶች፣ ታሪኮችና ሌሎች ነገሮች ተካተውበታል። ለምሳሌ ያህል ብንጠቅስ ፀሐይ ስለተባለችው አይሮፕላን፣ የተለያዩ ፊታውራሪዎችና ደስማቾች እንዲሁም ደግሞ ስዕላትና ሌሎች ነገሮች በዚህ ሙዚየም ውስጥ ተካተውበታል። አሁን ወደ ዋናው አዳራሽ እየገባን እንገኛለን። እዚህ ላይ እንደምትመለከቱት ደግሞ የተለያዩ ጋሻዎች አሉ። እንዲሁም ደግሞ እነዚህ የተለያዩ ጋሻዎች እንዲሁም የተለያየ ታሪክ አላቸው። የተለያየ ቅርጽና በተለያየ አይነት ልናገኛቸው እንችላለን። መጠናቸውም የተለያየ ነው። እንዲሁም ደግሞ በዚህ በኩል ስናይ ደግሞ የአባቶቻችን ገርል ሲፈጽሙ ይታያል። በስዕሉ እንደሚታየውም ከሆነ ኢትዮጵያውያን ከጣሊያኖች ጋር ሲዋጉ እንዲሁም ደግሞ ሰማዕትነትን የከፈሉ ናቸው። አፄ ምኒልክ አዋጅ ያስተላለፉበት ነገር እዚህ ይገኛል። ይህም እንደምትመለከቱት አይነት ሆኖ ይታያል። ይህ ደግሞ የሚባለው የአድዋ ድል የሚለው የአድዋ ድል የካቲት 23 ቀን በ1888 ዓመተ ምህረት ኢትዮጵያ በአፍሪካ ህዝቦች የጀግንነት ተምሳሌትና የነጻነት አርማ እንድትሆን ያስቻለ ታላቅ አፍሪካዊ ድል ነው። ከሁሉ በላይ የአድዋ ድል ኢትዮጵያውያን በብሔር፣ በሃይማኖት፣ በአካባቢና በሌሎች ማናቸውም ልዩነቶች ሳይነጣጠሉ በወቅቱ ብሎ እያለ የሚቀጥለው ስለ አድዋ ድል ትርጉምና የተለያዩ አሁን ደግሞ እንደምትመለከቱት ከሆነ የኢትዮጵያ ባህላዊ ሙዚቃ መሳሪያዎች ይገኛሉ። እነዚህ የኢትዮጵያ ባህላዊ ሙዚቃ መሳሪያዎች እንደምትመለከቱት የምት፣ የክር እንዲሁም ደግሞ የትንፋሽ ሙዚቃዎች መሳሪያዎች ናቸው። ቀጥለን ደግሞ የምናያቸው በጦርነቱ ጊዜ የወሰዷቸው አገልግሎች የተለያዩ ምግብ ለመያዣነት የተጠቀሙባቸው የተለያዩ ጭልፋዎች እንዲሁም ደግሞ የወተት የተለያዩ ቅርሶችን በውስጣቸው ይዘዋል። እንደምትመለከቱት ይቀርባል። ጮጮ ነው። ጮጮ አሁን ደግሞ እንደምትመለከቱት ከሆነ በዛን ጊዜ የተጠቀሟቸው የተለያዩ ጎራዴዎች፣ ጋሻዎች እንዲሁም ጩቤዎች እና ጠመንጃዎች እና ጦሮች ዛን ጊዜ የተጠቀሟቸው በአድዋ ድል ከፍተኛ አስተዋጽኦ የነበራቸው ነገሮች አሉ። ስለነዚህም ትንታኔ እያቀረበ በሚከተለው መልኩ ይታያል። በአድዋ ድል መታሰቢያ ሙዚየምን በምትጎበኙበት ጊዜ እነዚህ ታሪካዊ የሆኑ ቅርሶችን መጎብኘት እንዳትዘነጉ። እንዲሁም ደግሞ የተለያዩ በውስጣቸው የያዙ የተለያዩ ታሪካዊ ነገሮች እንዲሁም ደግሞ በውስጣቸው የያዙ የተለያዩ መግለጫዎች ስላለ እነሱን ሳታነቡ እንዳታልፉ ላለው ሽጉጣቸው አሁን የጽሁፍ እዛ ጋር አይቻለሁ። አሁን ደግሞ የምትመለከቱት በዚህ መሰረት ላይ የተመረኮዙ የተለያዩ ስዕሎችን እና ጋዜጦችን ነው። እነዚህንም በከተለያዩ ብያኔዎች ካላቸው መዝገቦች እና የተለያዩ መግለጫዎችን እያነበብን የምናልፍ ይሆናል። አሁን ፎቶ አይኖርም ግን ብቻ ይህ ደግሞ የምትመለከቱት የአሸዋ ገበታ ሲሆን በዛን ጊዜ የነበረ የሜዳ ፊልድ የሚያመለክተን ነው። ይህንንም ያው የቻልኩትን ያህል ዞር ዞር እያልኩኝ ለማሳየት እንዲሁም ደግሞ ለማቅረብ እሞክራለሁ። እንደምትመለከቱት ነው። አይ ቦታዎቹንማ በስም ሊጠቀሱ ይችላሉ፣ ግን እንደው ቶፖግራፊው
የዛ አይሆንም እርግጥ ከእንትን ያኛው ደግሞ ይህ ደግሞ ዳግማዊ አጼ ምኒልክ ሽጉጥና የአቅርቦ መነጽር ነው። ይህም በዛን ጊዜ የሚጠቀምባቸው እንዲሁም ደግሞ የተለያዩ ታሪክ ያላቸው እቃዎቹ ናቸው። እንደምትመለከቱት ይቀርባል። ይህ ደግሞ መድፍ ሲሆን ከጣሊያን ሰራዊት ተማርኩ ወደ ኢትዮጵያ ሰራዊት በመምጣት መልሶ የሚያጠቁበት ዘርፍ ነው። ይህ መድፍ በጣም ታሪካዊ የሆነና ሌላ ይህ አስገራሚ የሆነ ከጣሊያን የተማረከ እንዲሁም ደግሞ በኢትዮጵያ ሰራዊት ላይ ከፍተኛ አስተዋጽኦ ያለው ነው። ዞር ዞር እያልኩኝ አጠቃልዬላችሁ አሳይቻችኋለሁ። ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ተባለለት። ለዚህ ነው ማለት ነው። ይህ ደግሞ የሰራዊቱ ስዕል ነው። በዚህ ቦታ ላይ የተለያዩ ሰራዊቱ የተለያዩ ድርጊቶች ሲፈጽሙ አቅርቦ ማለት ሲያጎላ አይታይም፣ ተዘግቷል። ሽጉጣቸው